ሳልገዛለት ልሞት ነው ማለት ታሟል መታከም ያጣል እውነትሽን ነው ያ እና ለልጄ ጫማ ሳልገዛለት ልሞት ነው አለና ከዛ በፊት እንዳልኩ እኔን ቴክ ኬር የሚያደርግላት እሱ ነው እስኮኮ ብሎኝ በሳይክል እኔን እስኮኮ ብሎ ነበር የሚሄደው ምናምን እና እንደዛ ብርቱ የነበረ ሰው እንደዛ ቤቷን ቀጥ አድርጎ ያለ ሰው እንደዛ ህይወትን እንዳዲስ እንድታይበት ያደረጋት ሰው ሞተ ፋይናሊ በቃ ብዙ ሰፈር አረጉ ሞከረች የምትችለው ድረስ አረፈ እና መላኩ ካረፈ አይ ቲንክ መጋቢት አንዳውን አንድ አመት ከምናምን ልጅ ነኝ ሞቶ ብያለሁ መጋቢት ኦልሞስት 24 አመት ይሆናልና እስከዛሬ ድረስ ቀለበቷ ነው ተቀጠቀ እውነትሽን ነው ቀለበቷ አለና ሳድግ ግን አንድ ቀን ፔናችሁ ይባታል አንድ ቀን መላኩን ስታስታውሳችሁ አረቀ የራሳችሁ የሚመስል አይነት የለም ማለት ምትራሳው አይነት ሰው አይደለም ለሷ የመጀመሪያ ባሏ ነው የመጀመሪያም የመጨረሻም ባሏ ነው አክቹሊ ከሱ በፊትም ከሱ በኋላም ባል የላት ከሱ በፊትም ከሱ በኋላም ቦይፍሬንድ የላት እና የመጀመሪያም የመጨረሻም ባሏ ነው ከዛ ልክ እሱ ሲሞት ህይወት ከባድ ነበር ማለት እኔ ችግርን አላቀውም ስለ አልተቸገርኩም ሳይሆን ከሱ አንፃር ልጅ ስለነበርኩ እሷ የከፈለችው መስዋዕትነት እሷ የሆነችው መሆን በጣም ከባድ ነው አንዳንዴ ልብ ያላት አይመስልኝም ማለት ልብ ያለው ሰው ያዝናል ልብ ያለው ሰው ሲበደለው ስታይ ሰው ሲጣላ ምናምን ታይዋላ አታዝንም አንተ ማለት ልብ የለሽም እንዴ ቢያታቃለው በድልሃት ታብራራልኛለች እንዴት ልክ የምትሆንበት መንገድ ፈልጋ ማለት ነው ምናልባት እኮ ከፍቶት ይሆናል ምናልባት ከዚህ አንፃር ይሆናል ትላለች እንደዛ አይነት ሰው ነች እና እኔ ሳድግ አሁን ስራ ተሰራም ብያለሁ ከዛ እሱ ከሞተ ከሁለት አመት ከምናምን በኋላ በጣም ታመመች በጣም ስልክ በጣም እሺ እና አይደር ሆስፒታል ነበረች መቀሌ ነው አይደር ሆስፒታል ቅርባችን እሱ ስለሆነ ሪፈሬት ጻፈላት ወደዛ ነበርና በሰው ደም ነው እንዳዲስ የነቃችሁ ደም ተሰጥቷት ደም የመጨረሻ ደም አልቆ ምናምን ወንድሟና አንድ ወንድሟ ጓደኛ ናቸው ደም ሰጥተው ያነቋት እዚሁ ታሪክ ውስጥ ሳራሱ አንድ ታሪክ እንገርክ አባይ የምለው ሰው አለ this days ያክስቴው እኔ እግዚአብሔር በጣም ብዙ ነገር ሲወስድብህ ሰው ይሰጣል አይ ቲንክ እና ከተሰጡኝ ሰዎች መካከል አንዱ ነው እና ያኔ መታከሚያ የላት ማለት መታከሚያ አይደለም ምን በላው የለንም እና ታማለች በቀን 180 ብር ምናምን እንደዛ ነበር እና ዛ ጊዜ በጣም ብዙ ነበር ከ20 ምናምን ፊት ማለት ነው እና የሱ ደሞዝ እኮ ነው ያ እና እሱ ደግሞ ያኔ ደና ነበር ፋርማሲ ነበር የሚሰራው ምናምንና እናቷ ብትሞት እናሳድጋታለን ልጅቷ ስናሳድጋት ግን አለ እንደ እናቱ ነን እናሳድጋት አውቀንም ሳናውቅም እንበድላታለን ስለዚህ እንደምንም ከፍላችሁ እናቷን አድኑልኝ እኔ ከፍላለሁ ብሩናል በቀን 180 ብር በየቀኑ ሳይሰስት ማለት ብዙ ነው ያን እንዳልኩ ልጆች አሉት ማንንም ሰው ያስብም የስጋ ዘመድ ያስብም እንደዚህ ከዛ ልክ ከመቀሌ ስትመጣ ከታማ ስትመጣ በጣም ብዙ ሰው እርግጠኛ ነበር ሞታ እንደምትመጣ እና ሁሉም ሰው ጋር ያጥዋል የቸርች ሰው ጋር ያጥዋል ጎረቤት ጋር ያጥዋል ሬሳ ነው እየተጠበቀ ያለውና እማይዛኝ ይሄደች ማለት አሳደገችኝ አልኩ ይሳቅናት ማለት ነው እናቴ ሌላኛው እናቴ ይዛኝ ይሄደች አለች ቆምኩና ማልኳት በጣም ልጅ ነኝ 4 አመት ምናምን ቡን ስትለኝ ጉልበቴ ተብለከለከ አልኳት ማለት ምትሞትብኝ ነው መሰለኝ ወይኔ እና መጣች ቤት ከዛ ስቲል ያማታል ነገር ገባ እና ሰዎች እየመጡ አይዞሽ አፈርነን ነው ወደ አፈር ተመለሳለህ ያለ የሚመሰክርላት ሰው አለ ያንዳንድ ሰው መስክርና ጭራሽ ነው የሚሰብር እና አንዳንድ ሰው ባያወራ በቃ ማለት አንዳንዴ ማጽናናት ካልቻልክ ዝም ብታ ቆንጆ ማጽናኛ ነው ታውቃለህ እንደሱ ገጥሞ ያቀም ሰው ሳያወራ ዝም ብሎ አጠገብ ሲቀመጥ ጽናናለ ማይሆን ነገር ተናግሮ ከሚሰብረ እና እየመጡ አፈርነን ነው ወደ አፈር ተመለሳለህ ምናምን ይሏታል ማለት ነው ከዛ መጨረሻ ላይ አንድ ሰው መጣና ልጅሽን ወደ ውጭ ነው ሰዳት